ሰላም ሰላም ውድና የተከበራችሁ የሆሳና ዩቲዩብ ተመልካች ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ትርፍ ይበልልኝ። ዛሬ ደግሞ የሚያስጎበኛችሁ ማለት ነው በዱባይ ራስ አል ከይማ አስጎበኛችኋለሁ ማለት ነው። እናንተ ግን ቪዲዮዬን ስትጀምሩ በላይክ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ከኔ ከሆሳና ዩቲዩብ ጋር ቤተሰብ በመሆን ጀምሩ እላችኋለሁ። በተረፈ እንዴት ናችሁ? ስራ እንዴት ነው? ህይወት፣ ጤና ሁሉ ሰላም ነው ወይ? እኔ ፈጣሪ የተመሰገነ ይሁን አለሁላችሁ። እና ራስ አል ከይማ እንዴት አያችሁ? ኮሜንት ላይ አስቀምጡልኝ ሀሳብ አስተያየታችሁን ማለት ነው። ጉዞ ወደዛ ነው እና ቻይና ላይ እያደገ አይደለም። ስለዚህ የእናንተ ማስተባበር ያስፈልጋል ለዩቱብ ማለት ነው። ሰብስክራይብ በማድረግ ምንም እኮ ከእናንተ የሚጎዳ ነገር የለም። ምንም እኮ አይጎዳም። በጣታችሁ ነካ ማድረግ ነው፣ ሌላ ነገር የለም። እና ስለዚህ ሰብስክራይብ አድርጉ ልንገራችሁ ብዬ ነው። እኔ በዚህ አጋጣሚ ሰብስክራይብ እንድታደርጉ ዱባይን እያስጎበኘዋችሁ እንደዚህ የምታምር ሀገር እያስጎበኘዋችሁ እንዴት ዝም ትላላችሁ? ቪዲዮ ግን የቆያ ነው። ከቀረስኩት ትንሽ ቆይቷል። ዛሬ ግን ለእናንተ ለማስጎበኛት ወሰንኩ ማለት ነው ዶችዬ። ሙቀት አላስቻለም ዱባይ ላይ በጣም ይሞቃል። ፈጣሪ ሆይ ሙቀቱ በቃ ኃይለኛ ይሆናል። አሁን እኔ በዚህ ሰዓት ማለት ነው ውጪ የሚሰሩት ውጪ ስላችሁ እንደዚህ በቤት ምናምን የሚሰሩት እንዴት ነው ግን የሚሰሩት? በጣም ነው የሚያሳዝኑት። ጌታን መስታወት ምናምን የሚያጸዱት ውጪ ሆኖ ብሎኬት ምናምን እንትን የሚሉት አረ ለነሱ ፈጣሪ ያግዛቸው። ሌላ ምን ይባላል? አያችሁ ራስ አል ከይማ እኔ አሁን እየቀረጽኩ ያለሁት ያኔ ሲቀርጽ ማለት ነው 15ኛ ፎቅ ነው፣ ግን በደንብ ጥርት ብሎ አይታይም መሬቱ ማለት ነው። ማስታወሻ ነው በሀገሬ ሲኖር ያኔ ዱባይ ትዝ ስትል ዩቱብ ገብቻ ያለው ማለት ነው። ራስ አል ከይማ አይደለም እኔ የምሰራው፣ ግን እንግዲነት ሄጄ ነው። አያችሁ ዱባይ ግን በጣም ሰፊ ሀገር ነው። ይገርሞኛል። በጣም ነው የሚገርመው። ጌታን እንደ ዱባይ ምርጥ ሀገር አለ? የዱባይ ህግ ምርጥ ነው። በቃ ሁሉ ነገር እኔ እንጃ ዱባይን ስለሚወዳት ይሁን አላውቅም። ዱባይ እና ቤሩት በቃ ፍቅር ነው ለኔ። ቤሩት ሁለተኛ ሀገሬ ናት። እውነት በጣም ነው የምወዳት። አይ ላቭ ኢት ቤሩት፣ አይ ላቭ ኢት ቤሩት። እንደ ዱባይ አረብ ሀገር አይቻለሁ እኔ፣ ግን ካየኋቸው ቤሩት እና ዱባይ በቃ ፍቅር ነው ለኔ። በጣም ነው የምወደው። ስለዚህ ላይክ አርጉ ውዶች፣ እየሰብስክራይብ አርጉ። እስኪ አበረታቱኝ። አሁን ዩቲዩብ እኮ ሊከፍለኝ ነው። ይሄኔ እኮ ቢከፍልስ ለኛ ነው እንዴ? ለአንቺ እኮ ነው የምትሉት። አትጠፉም እኮ እና ማንሽም መስራት ከፈለሽ መክፈት ትችላለሽ፣ መስራት ከቻልሽ ማለት ነው። ዩቲዩብ ለሁሉም ለዓለም ሁሉ መስራት እንዲችል የተፈቀደ ነው። ስለዚህ ማንሽም ማለት ነው የመስራት ሀሳብ ካለሽ ዩቲዩብ ክፈቺ። አብሶ ማዳም ቤት የምትሰሩ ዩቲዩብ ብትከፍቱ አሪፍ ነው። ጊዜ ካላችሁ ቪዲዮ እየቀረጻችሁ ትለቃላችሁ።
ከዛም ደግሞ ትርፍ ጊዜ በጣም ትርፍ ጊዜ ካለ ሊቭ ላይ ብዙ ነገሮችን መስራት ትችላላችሁ ማለት ነው። ጉልበት የማይጠይቅ ነው። ማንም ኃላፊነት እንትን የማይል ነው። በራሳችሁ ኮንፊደንስ ወጥታችሁ ማውራት የምትችሉ ነገር ነው። ዩቱብ ማለት በጣም 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 ጥሩና አሪፍ ነገር ነው። የምሬን ነው። እኔ በጣም ነው ዩቱብ የሚወደው። በቃ እኔ ከከፈትኩ ቆይቷል፣ አልከፈለም። ግን አሁን እግዚአብሔር ይመስገን ክፍያ ጋር ደርሻለሁ። ግን ባይከፍለኝ ራሱ እስካሁን አልከፈለኝማ። ምንም ተሰምቶኝ አላቅም። እውነት በጣም ነው ደስ የሚለኝ ዩቱብ በመክፈቴ ማለት ነው። እግዚአብሔር ይመስገን። ዞሮ ዞሮ አሁን ክፍያ ከጀመረ በቃ የማይቆረጥ ለምን እኔ በወር እንኳን በትንሹ ለምን 5000 አይከፍልም? የኢትዮጵያ 5000 ማለት ነው በትንሹ ለምን 10000 አይከፍልም? መክፈል ብቻ ይጀምር እንጂ አሪፍ ነው። ስለዚህ እያንዳንዳችሁ መስራት የምትፈልጉ ዩቱብን ከፍታችሁ መስራት ትችላላችሁ። አሁን በሆነ ሶሻል ሚዲያ አይቼ ዩቱብ ለመክፈት ማለት ነው የሚያውቁት ልጆች ምን ይላሉ? 50,000 ምናምን ክፈይ ከፍቼ ሰጥሻለሁ። በጣም ነው የሚገርመው። ዩቱብ ቀላል ነው በእውነት ሲምፕል ነው ለመክፈት ማለት ነው። ግን ለመስራት ምናምን በጣም ዋጋ ያስከፍላል። 1000 ሰብስክራይብ እና 4000 ዋቸወር እስከምትሞሉ በጣም ነው የሚቸግራችሁ ማለት ነው። ዩቱብ በጣም አድካሚ ነው፣ ግን ሆኖም በጣም ምርጥ ነው ማለት ነው። ጠንክሮ ለሚሰራ በርትቶ ለሚሰራ እንደ ዩቱብ ትልቅ ነገር የለም። አሁን ዩቱበሮች መኪና የሌላቸው ዘና ብሎ የማይኖሩትን እስኪ ንገሩኝ። ሁሉም በዩቱብ ነው። ቤተሰብ የሚያስተዳድር አለ፣ ለራሱ ጥሩ ህይወት የሚኖር አለ፣ ህይወቱን የቀየረ አለ። ዩቱብ በጣም 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 አሪፍ ነገር ነው። ስለዚህ አበረታቱኝ የኔንም ማለት ነው ውዶችዬ። እግዚአብሔር ይመስገን እስካሁን እየሰራውኝ ነው። መቼም ቢሆን ዩቱብ መስራት አላቆምም። በጣም የሚወደው ነገር ነው ዩቱብ። ምክንያቱም ከብዙ ሰዎች ጋር አስተዋውቆኛል። ከብዙ ከማላውቃቸው ሰዎች ጋር ጓደኛ እንዲሆን ብዙ ነገር በቃ ምን ልበላችሁ በጣም አሪፍ ነገር ነውና እያንዳንዳችሁ ዩቱብ ከፍታችሁ መስራት ትችላላችሁ መልእክቴ ነው። በተረፈ በርቱ። እንግዲህ የማዳም ቅመሞችዬ በርቱ። እውነት ለመናገር አሁን አረብ ሀገር ሆናችሁ ከፍታችሁ ሞኒ ያርጋችሁ ኢትዮጵያ ብትሄዱ በቃ መስራት ትችላላችሁ ማለት ነው። ስራዬ ነው ብላችሁ ከሰራችሁ ትችላላችሁ። እኔ የሆነ ጊዜ ኢትዮጵያ በነበርኩበት ጊዜ ማለት ነው ብዙም አልሰራም። አልፌ ነው ቪዲዮ የሚለቀው፣ አንዳንዴ ነው የሚለቀው። ግን ጠንክሬ ስራዬ ነው ብዬ ቀንና ማታ እሱን ወስኜ ብሰራ የኔ ዩቱብ እስካሁን የት በደረሰ። በቃ አቆምኩት በመሃል የሆነ ጊዜ እና እንደዛ አድርጌ ነው። አሁን ግን ላላቋርጥ በቃ ወስኜ ሊሰራ ቆሚ ስራ አድርጌ ሊሰራ ወስኛለሁ ማለት ነው። እንግዲህ እናንተም ክፈቱ፣ ምክሬ ነው። ዩቱብ ጠቃሚ ነገር ነው፣ በጣም ጠቃሚ ነገር ነው። መክፈት ትችላላችሁ። የራሳችሁን ሀሳብ የፈለጋችሁትን ወጥታችሁ የማውራት የመናገር በቃ የማስረዳት መብት ይኖራችኋል። የራሳችሁ ዩቱብ ካለ የፈለጋችሁትን አይዲያ አምጥታችሁ መስራት ትችላላችሁ። ትወና የምትችሉት እንደ ድራማ አይነት ነገር በቃ ብዙ ነገር አለ። ስለዚህ ተስጦ ያላችሁ ብትሰሩ አሪፍ ነው። እኔ ራሴ ከቅርብ ጊዜ በኋላ ትወና ጀምራለሁ ማለት ነው። በዚህ በዩቱብ በአዲስ ስራ ከችላለሁ ብዬ እያሰብኩኝ ነው፣ ፈጣሪ ካለ። ስለዚህ አበረታቱ፣ ላይክ በማድረግ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማለት ነው ውዶቼ። ሰላማችሁ በዚህ ትርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። ቪዲዮን እስከ መጨረሻ ተከታተሉት። ከወደዳችሁ ለጓደኞቻችሁ ሼር አድርጉ። ፈጣሪ ይጠብቃችሁ። አይ ላቭ ዩ። ባይ ባይ ባይ። Let's go. No. روح عند تيتا. روح عند ميمي. ميمي.
እዚህ ጋር ደግሞ መሽቷል። መሽቷል ማለት ነው ውዶችዬ። በምሽት እንዴት አያችሁት? ራስል ከይማ በጣም በርቀት ስለሆነ ብዙም በደንብ አይታይም። ስለ ቪዲዮ ጥረትና ስለ ድምጽ ጥረት በጣም ይቅርታ። ያው በስልኬ ስለምቀርጽ ለወደፊት ካሜራ ገዝቼ ፋፈሽ ብዬ በካሜራ እየቀረጽኩኝ እሰራለሁ ማለት ነው። አሁን ለጊዜ በስልኬ ነው። ስለ ጥረቱ ይቅርታ አድርጉልኝ። በተረፈ ቻው ባይ ባይ።